ሰላም ውድ የደቡብ መሰረተ ክርስቶስ የዩቲዩብ ቻናል ተመልካቾቻችን፣ ዛሬ እንግዲህ ደቡብ መሰረተ ክርስቶስ ቤተክርስቲያን የወጣት ዘርፍ ባዘጋጀው የመንፈሳዊ ጉዞ አሁን የምንገኘው ውቢቷ ከተማ አርባ ምንጭ ነው። ስለዚህ ጥያቄዎችን እያነሳን ቆይታ እናደርጋለን። ሁላችሁም በያላችሁበት መልካም ቆይታ። እሺ፣ ስምህ? ወንጌላዊ ንጋቱ ገብረ ኪዳን እባላለሁ። እሺ ወንጌላዊ፣ ጉዟችን እንዴት አየኸው? እጅግ በጣም ጥሩ፣ የእግዚአብሔር እርዳታ ያለበት እጅግ ውብ ከተማ አርባ ምንጭ በሰላም እግዚአብሔር ረድቶን ከወገኖች ጋራ በሰላም ገብተናል። ጌታ ለዘላለም የተባረከ ይሁን። አሜን አሜን። እሺ እንዴት ነው ከተማዋን ስታያት? የተወሰነ ቦታ አይታይት አድርገናልና እንዴት አየኸው? እጅግ እግዚአብሔር የባረካት በለምለምነት የምትታወቅ ውድ ከተማ መሆኗን እስከዛሬ አላቅም ነበር። በወጣቶች ባዘጋጁት ጉዞ መጥቼ እጅግ ደስ የሚያሰኝ ነገር አይቻለሁ። ክብሩን ጌታ ይውሰድ። አሜን። እንግዲህ ቆይታችንን የምታስተላልፈው መልእክት ምናልባት ተመልካቾቻችን እጅግ ደስ የሚል ጊዜውና እድሉ ቢኖራችሁ እንደኛ መጣችሁ ብትጎበኙ፣ ይህንንም ያዘጋጀው የወጣትን ህብረትና የደቡብ መሰረተ ክርስቶስ ቤተክርስቲያንን እግዚአብሔር ይባርክ እላለሁ። በተረፈ እንወዳችኋለን። እንግዲህ መልካም ቆይታ እንደሚኖረን ተስፋ እናደርጋለን። መልካም ጊዜ። ሰላም፣ እንዴት ናችሁ? ሰላም ናችሁ? ስምሽ ማን እንበል? ገነት። እሺ። አቤነዘር። እሺ። ጥላውን። አብይ። እሺ፣ ስለ ፕሮግራሙ ምን ትላላችሁ? እንዴት ነው ጉብኝቱ? ተመቻችሁ? እንዴት ነው? እጅግ ድንቅ ጊዜ እያሳለፍን ነው። በጣም ደስ ይላል። አርባ ምንጭ ከተማ ነች፣ ለምለም፣ ደስ ብሎኛል። እሺ። እሺ አብይ። እና በጣም ጥሩ ጊዜ ነበር። በጣም ደስ የሚል ጊዜ ነው እና ህብረቱ እና አርባ ምንጭዋን ለመጀመሪያ ጊዜ ነው ነው እና በጣም የሚገርም ድንቅ ጊዜ ነው ያለን። ይቀጥል ነው። እሺ፣ ምን ተሰማ? በጣም ደስ ብሎኛል። ጥሩ ጊዜ እያሳለፍን ነው። እንደ መሰረተ ክርስቶስ በቸርች መንፈሳዊ ጉዞ በጣም ደስ ይላል። ተመችቶኛል። እሺ፣ በጣም ነው ደስ የሚለው። ያው እንደ ቸርች ወጣት እንደ መንፈሳዊ ጉዞ በጣም ደስ የሚል ጊዜ እያሳለፍን ነው። ተፈጥሮ በጣም ነው ደስ የሚል። እሺ፣ እንግዲህ እንቀጥላለን ጉብኝታችን አይደለ? እሺ፣ እናመሰግናለን። እሺ፣ ስምሽን ማን እንበል? ስሜ ታገኘው ማለት ይባላል። እሺ፣ ፕሮግራሙ እንዴት አገኘሽው? ፕሮግራሙ በጣም አሪፍ ነበረ። ጠዋት ከነበረን ጉዞ አንስቶ እስካሁን የነበረን ቆይታ በጣም አሪፍ ነበረ። ስንመጣም የነበረን ጉዞ በጣም መልካም ነበረ። ቸርችም የነበረን የምሳ ፕሮግራም የነበረን ቆይታ በጣም ደስ ይላል። እዚህ ደግሞ መተን በጣም ጥሩ ነገሮችን አይተናል። በጣም ደስ ይላል። እሺ፣ የቀሩትን ቀናቶች እንግዲህ ስለሱ ምን ታያለሽ? የቀሩት ቀናቶች ያው መልካም ጊዜ እናሳልፋለን ብዬ አስባለሁ። ነገም በሚኖረን ፕሮግራም እሁድም ደግሞ እንዲሁ ፕሮግራሞች አሉንና የጠዋት አምልኮ አለን። ከሰዓት እንዲሁ ከአርባ ምንጭ ደቡብ የሚኬሲ ወጣቶች ጋራ የጋራ ጊዜ ይኖረናል። የእግር ኳስ ጨዋታ ይኖረናል እና አሪፍ ጊዜ እናሳልፋለን ብዬ አስባለሁ። በጣም ደስ ይላል ያለው ነገር። እናመሰግናለን። ውድ የደቡብ ሆሳና መሰረተ ክርስቶስ ቤተክርስቲያን የዩቲዩብ ቻናል ተመልካቾቻችን፣ እንግዲህ የመጀመሪያው ቀን ጉብኝታችን ይህንን ይመስላል።